ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ አሳለፈ። በአዲስ አበባ የፌዴራል ፍርድ ቤት ዛሬ አርብ መጋቢት 18 2018 ዓ.ም ከሌላው ቀን እጅግ በተለየ ሁኔታ ከባድ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት ታዋቂ የጥበብ ሰዎችና ቲክታከሮች የፍርድ ቤት ውሳኔያቸውን ለመስማት በፍርድ ቤቱ ተሰልፈዋል። መንሱር ጀማል፣ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬ ዛሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ እጆቻቸው ላይ ካቴና ገብቶ ጥንድ በመሆን መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልጠበቁትና ሆድ የሚያባባ ትዕይንት ሆኖ ውሏል። ገንዘባቸውን ለተጭበረበሩት ግለሰቦች ደግሞ ተስፋ ሆኖ ታይቷል። እነዚህም ብርቅዬ የጥበብ ሰዎች በደማቅ መድረክና በፈገግታ መመልከት የለመደ ሕዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞም ታይቷል። የችሎቱ አዳራሽ ሙሉ ለሙሉ በመጨናነቁ አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የፍርድ ቤቱን ብይን በጉጉት እየተከታተለ እንደነበር ለማወቅ ተችሏል። የታሳሪ ቤተሰቦች አድናቂዎችና ወዳጅ ዘመድ ሲጠባበቅ የነበረው ብይን ታሳሪዎቹ ዛሬ በዋስ ተለቀው ከቤተሰቦቻቸው ጋር እንደሚሆኑ ተስፋ ቢያደርጉም ተበደልን ባዮች ግን በተቃራኒው ሐሳብ ላይ ነበሩ። ነገር ግን የችሎቱ ሂደት ይፈታሉ ለሚሉ ወገኖች በተቃራኒው ነበር። የፍርድ ቤቱ ውሳኔ እንደጠበቁት ሳይሆን ፖሊስ የምርመራ ስራዬን አልጨረስኩም፣ ተጨማሪ የሰነድ ምርመራም ይቀረኛል፣ ስለዚህ ተጨማሪ 14 የምርመራ ቀናት ይፈቀድልኝ ብሎ ባቀረበው ጥያቄ መሰረት ፍርድ ቤቱ 12 ተጨማሪ የምርመራ ቀናትን በመፍቀዱ ወደ ማረሚያ ቤት ተመልሰው እንዲቆዩ የሚያስችል ብያኔ ሰጥቷል። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንዲሁም የደወል ምልክቷን በመጫን አዳዲስ መረጃዎች እንዲደርሷችሁ አድርጉ። ለዛሬው በዚህ አጠናቀናል። መልካም ቆይታ።